ለሀቢባ እኮ መጀመሪያ ዮዳብ አላመጣም፣ አሳረኛው አመጣ። አሳረኛው ጌጅ አለኝ። እኔ ደግሞ የአሳረኛው ቤስት ጓደኛው ስለሆንኩኝ አሳረኛው ቢከፍለኝም ባይከፍለኝም እኔ የህግ ስራ ሰራለታለሁ። ስማ ጠበቃ ባይዘዌ አሳረኛው ስላመጣ አይደለም ዮዳብ የጠላት። ዮዳብ ፔጅ ላይ ካሉ 500 ቪዲዮዎች 400 የሚሆኑት የሀቢባ ልጅ የሀቢባ ባል እና ሀቢባ ናቸው። ይሄ የቆየ ጥላቻ ነው፣ የቅናት መንፈስ ነው። ከዚህ ሰዓት ጀምሮ ከዮዳብ ላይ እወጋለሁ፣ በተሰጠኝ በልጅነት ስልጣን ረግጠዋለሁ። ይህንን ሴጣን የቅናት መንፈስ ነው። ሁሌ ሀቢባ ቤት ሁሌ ዮዳብ ቤት የሚወራው ብዙ ጊዜ ሀቢባ ስለምትጠጣቸው ውስኪዎች፣ ስለምትጠቀማቸው ብራንድ የሆኑ ልብሶች፣ በቃ ስላላት ሌክዠሪ የሆነ ላይፍ ነው የሚወራው። እኔም አንድ ቀን የኔ ስም እሷ ቤት ተነስቶ ስለነበረ ያው በባህሬ ቂመኛ ስለሆንኩ ቂም ይዤባት ነበረ። አሁን አፉ ብያታለሁኝ። ነገር ግን በዮዳብ ጉዳይ እኔ በመንግስት ደረጃ መክሰስ እችላለሁኝ። ውስጣችን ያውቀዋል። የሆነ ሰው በውስጥ አውርቶኛል። እሱ መልሱን እስኪነግረኝ ነው የምጠብቀው። ከዛ ውጪ ስለሚስቱ ገና የምመጣበት መንገድ አለ። ስለ አባቱ፣ ስለ ሚስቱ፣ ስለ ቤተሰቡ ከኢትዮጵያ ባህል ጋር የማይሄዱ በርካታ ነገሮችን አድርጓል። አስደግፌ ያመጣለሁኝ። የእንጀራ እናቱን ከአባቱ ቤት አስኮብልሎ አግብቷት የአባቱን ልጆች የሚያሳድግ ሰው ነው ዮዳብ። መቤቴን ነው የምላችሁ። ኪዳን አረ ውሸት ነው፣ ውሸት ነው። አሳረኛው ተው ተው ተው። የአብስራ ነገ ትታረቃለህ። የአባትየው የእንጀራ ተው። አሳረኛው የእንጀራ አባት የእንጀራ ፎቶ አመጣላቸዋለሁ፣ ቪዲዮ አመጣላቸዋለሁ፣ ፎቶ አመጣላቸዋለሁ። የዛሬን 12 ሰዓት ብቻ ይሙላ። ከዛ ታፍርበታለህ። የአብስራ ራሱ ከአባቱን የቀመው የአባቱን ሚስት ማለት ነው። ይኸው ክሬን ይዤ ነው የምነግርህ። እመቤቴን ቅድስት ድንግል ማርያምን ነው የምልህ። መረጃ ስላለኝ ነው ይሄን የምልህ። ሌላው ደግሞ እንደዚህ ከሆነ አንተ እንደምትለው ከሆነ ሰሩ ነበር አይደል እንዴ? ከእናንተ ሶስት ሮሚ ሌላ ደግሞ አንድ ሚስጥር ደግሞ ልንገርሽ። አሁን በቅርብ ጊዜ ይሄ የወሎ መብረቅ የሚባለው ልጅ ይወጣና የዮዳብን ፎቶ ዘቅዝቆ ይሳደባል። ሂዱ ግቡና ተመልከቱ። የወሎ መብረቅ የሚባለው ልጅ በሰሞኑን ጊፍት ቀንሶበታል። የአማራ ልጆች አይሄዱም ዮዳብ ጋር ምናምን፣ በቃ ብዙ ነገር ተበላሽቶበታል። ከዛ ምን ይጫወታሉ በውስጥ በኩል የወሎ መብረቅ የዮዳብን ፎቶ ለጥፎ ዮዳብን እንዲሰድበው ይደረጋል። ይልሽ ድራማውን እኔ አላቅም። አሁን ብዙ ነገር እያወቅኩኝ ከዛ እኔ ለምንድን ነው የሚሰድበው ገስት ላይ ተነጋገርና ከዮዳብ ጋር ዮዳብ ደግሞ በቃ እንደ ኖርማል ሰው እኔማ ገልቤ ነው የምሰድበው እናቱን እንደዚህ ምናምን ሲለኝ እኔ እንደ ሽማግሌ ላስታርቅ ብዬ